ብዙ ጊዜ ብዙ እህቶች ትጠይቁኛላችሁ፣ ቁርአን መቅራት ትፈልጋላችሁ፣ ቁርአን መቅራት ትፈልጋለሁ ትላላችሁ። ኑ እያለ ነው ሁረል አይን ግሩፕ የዳዕዋ የቁርአን የኪታብ እንደዚሁም ደግሞ የቃኢደት ኑራንያ በነፃ ያለምንም ክፍያ ኑ በሬ ክፍት ነው ተማሩ እወቁ እያላችሁ ይገኛል። ኑ ቶሎ ተማሩ እህቶቼ፣ እወቁ። ማወቅ ሙሉ ሰው ያደርጋል። እናንተ አውቃችሁ ደግሞ ቤተሰቦቻችሁንም ልጆቻችሁንም ጥቀሙ። ኑ ወደ ሁረል አይን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁና የተወደዳችሁ ያሉት ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንድታበረታቱኝ በትህትና ጠይቃችኋለሁ። እንደዚሁም ደግሞ አዲስ ቻናል ከፍቻለሁ ሉሉ ሸቃሌት የሚል ቻናል፣ እሱንም ደግሞ ሰብስክራይብ እያደረጋችሁ አበረታቱኝ። ምክንያቱም እናንተን እህቶችን ከረዳሁኝ፣ እናንተን እህቶችን በትንሽ ነገር መርዳት ከቻልኩኝ እኔ ለምን እሰስታለሁኝ? ስለዚህ ከመጀመሪያው ጀምሬ አረበኛን በሉሉ ሸቃሌት ዩቲዩብ ላይ እየሰራሁላችሁ እገኛለሁ። ትናንትና ነው የከፈኩት። እንግዲህ ሰብስክራይብ አድርጉ። እወዳችኋለሁ፣ አከብራችኋለሁ። እንግዲህ የብዙዎቻችሁ ጥያቄ ምንድን ነው? ሉሉ ቁርአን መቅራት እንፈልጋለን፣ ሉሉ የቁርአን ግሩፕ እንፈልጋለን የምትሉ እህቶች አላችሁ እና ዛሬ ደግሞ እህቶቼ የምወዳችሁ የማከብራችሁ ውድ እህቶቼ ቁርአን እንድትቀሩ እንደዚሁም ደግሞ ዳዕዋ እንድትማሩ ቃኢደቱን ኑራንያን እንድትማሩ እጋብዛችኋለሁ ማለት ነው። እንግዲህ ቁርአን ስቀሩ አንድ ማወቅ ያለባችሁ አንድ ነገር አለ። ከመግባታችሁ ምንም ከማለታችሁ በፊት ቁርአን 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 ይላሉ። አንዳንድ እህቶች ግሩፕ ይፈልጋሉ፣ ነገር ግን መቅራት አይፈልጉም። ልክ እኔ ይሄንን ፓርት እኔ ነበርኩበት። መቅራት እፈልጋለሁ ግን ስንፍና አለብኝ። መቅራት እፈልጋለሁ ግን ደግሞ ምን አለ መጋፈጥን አልፈልገውም ነበረ። በቃ የሆነ ሙጭጭ ማለትን አልፈልገውም ነበረ እና በቃ ትንሽ ሲያስቸግረኝ ሽሽት ትላለሁኝ። ከማንም መሸሽ የለብንም። በቃ መሸሽ ሳይሆን መጋፈጥን መልመድ አለብን። መጋፈጥ እንደዚህ ካላደረጋችሁ የሚያስቸግራችሁ ቦታ ላይ በቃ ሙጥኝ ካላችሁ ይገባችኋል። በጣም ማሻላ ተበረከላ ብዙ እህቶች ቁርአን አክተማው ኪታብ እየቀሩ በጣም በሚገርም ሁኔታ በጣም ጎበዝ እህቶች አሉ፣ በጣም ጀግና እህቶች። ስለዚህ ከነሱ ልንማር ይገባል። ቁርአን እንግዲህ ለዘመናት ያክል ሁረል አይን ግሩፕን የማያውቅ የለም። ሁረል አይን ግሩፕ ላይ ብዙ ተምረናል። 5 አይነት ትምህርቶችን ተምረናል። አልሐምዱሊላህ አሁንም እያስተማረ ይገኛል። ሁረል አይን የሴቶችም የወንዶችም ነው። መማር የምትፈልጉ ካላችሁ ቁጥር አስቀምጥላችኋለሁኝ። በዚህ ቁጥር እየደወላችሁ ዋትሳፕ ላይ ቴሌግራም በፈለጋችሁት አድ መደረግ ትችላላችሁ። እህቴ አድ ታደርጋችኋለች ማለት ነው። ስለዚህ ከእናንተ የሚጠበቀው ይሄንን ያስቀመጥኩላችሁን ቁጥር ሴቭ አድርጋችሁ አናግሯት። እሷ ደግሞ አድ ታደርጋችኋለች። ቁርአን፣ ቃኢደት ኑራንያ፣ ዳዕዋው ላይ እውነቴን ነው የምላችሁ እኔ ስደት ያስተማረኝን ትምህርት የትም አልተማርኩም። ዳዕዋው ላይ ስለ ኢጃብ እንማራለን። እንደዚሁም ደግሞ ተውሂድ አለ። አጠቃላይ ቃይዳ ነው የሚያስተምረው። ተውሂድ አለ። እንደዚሁም ደግሞ ስለ ሶላት እንማራለን። ስለ ተውሂድ እንማራለን። ስለ ፍቂህ እንማራለን። ስለ ሰሃባዎች ታሪክ፣ ስለ ነቢያቶች ታሪክ በጣም ብዙ ኪታቦች አሉ። እንደዚህ መማር የምትፈልጉ እህቶቼ ጊዜያችሁን አጣባችሁ ልክ ለዱንያ እንደምንሮጠው ሁሉ በጣም እንቅልፍ እንደምናጣው ሁሉ ትንሽዬ ለህይወታችንም ነገ ለሚጠብቀን መልካም ነገር ደግሞ ትንሽዬ ጊዜ ሰጥተን መማር ይኖርብናል ማለት ነው። ስለዚህ እባካችሁን አሁን እየጋበዝናችሁ እንገኛለን ማለት ነው። ሌላው ደግሞ አሁን ላይ ወላሂ ከኔ ጭምር ማለት ነው ብዙዎቻችን በቃ በማይባል ነገር ላይ ነው ጊዜያችንን ቢዚ እያደረግን ያለ ነው። ባሉባሌ ነገር ላይ ነው ጊዜያችንን እያሳለፍን ያለ ነው። በጣም ብዙ ጊዜ አለን፣ ግን ያንን ጊዜያችንን መጠቀም አንፈልግም። አሁን ላይ
እኔ እንደ ሙስሊም የሁላችንም ስነ ምግባር ወርዷል። ብዙዎቻችን ለዱንያችን እንጂ ለነገ ህይወታችን ብለን የሆነ የምናደርገው አስተዋጽኦ የለም። በፊት ላይ በጣም ነው የምንሳተፈው፣ ከኔ ጨምሮ ምናምን ጥያቄ ላይ እንሳተፋለን። በጣም እንትን ነበረ፣ ውድድር ነበረ። በፊት ላይ በጣም ኃይለኛ የሆነ እንትን ነበረ፣ ትንንቅ ነበረ። ራሱ እንትን ስል ጥያቄ ላይ ራሱ ስንወዳደር በጣም አለቅሳለሁኝ፣ ከእንትን የተነሳ ማለት ነው። እልክ እያዘኝ ማለት ነው፣ አለቅሳለሁ ለምን ተሸነፍኩ ምናምን ብዬ። አሁን ግን ያ ነገር የለም። እንደው እኔ ብቻ ነኝ ወይስ ደግሞ ሁላችሁም ናችሁ? ለምን እንደሆነ አላውቅም። ብዙዎቻችን በሶሻል ሚዲያ ላይ ቢዚ ሆነናል። ብዙዎቻችን በማይረባ ነገር ላይ ወይም በቲክቶክ ወይም በተለያየ ነገር ቢዚ ሆነናል እና ይሄ ነገር አይጠቅመንም፣ ከኔም ከነፍሴም ጭምር ማለት ነው። አውቃለሁ ስህተት አለብኝ፣ አውቃለሁ ሙሉ ሴት አይደለሁም፣ ሙሉ ለመሆንም አልችልም። ምክንያቱም ሙሉነት ያለ ሱብሃነሁ ወተዓላ እንጂ የፍጡር አይደለም። እንደ ሰው መሳሳታቸው ነገራቶች አሉ፣ እንደ ሰው ብዙ ነገሮች አሉና ስለዚህ እህቶቼ ተማሩ። በተለይ ስለ ስነ ምግባር፣ ስለ ኢጃብ በጣም ልንማር ይገባል። በአሁን ሰዓት ላይ የምንለብሳቸው ኢጃቦች እንደው ከለበስናቸው ይልቅ ያለበስናቸው ናቸው የሚበልጡ ብዬ ነው የማስበው። ምክንያቱም እኔ ኢጃብ ናቸው ለማለት በራሱ ያሳፍረኛል። አንዴ ከአንገት በላይ የሚለበስ ነው፣ አንዴ በቃ የሆነ ቅጣተናል፣ በጣም መስመር ዘለናል። በጣም ስነ ምግባራችን እየወረደ ነው ያለው። በጣም እኔ አላቅም፣ በቃ በጣም እኔ አሁን እኛ ሙስሊማን ኡሞች ነን እንዴ ምናምን እስከ ማለት ድረስ ደርሰናል። ወላሂ ነው የምላችሁና በጣም ልንማር ይገባል። እኔ ስነ ምግባርን ስማር ነገ ልጄን አስተምራለሁ። ነገ ልጄን በምን አይነት ስነ ምግባር ላይ ማስተማር እንዳለብኝ አውቃለሁ። ስለዚህ የኔ መማር አሁን የገባኝ ነገር ቢኖር የኔ መማር ነገ ለምወልዳት ልጅ ጥቅም አለው። ትናንትና ቤተሰቦቼ እንዲማር በጣም ብዙ ደክመዋል፣ ግን አላደረግኩትም፣ አልተማርኩትም። ያ ምንድነው? ልጅነት ስለነበረ ነው፣ ልጅነት ይዞኝ ስለነበረ ነው። ነገር ግን ይህን ብትማሪ ይጠቅምሻል እንደዚህ ነው እያሉ ግን ትሪት ቢያደርጉኝ ምናምን እማራለሁኝ። ግን ጥቅሙና ጉዳቱን አላቀውም። ምክንያቱም ቁርአን መቅራት አለባችሁ ቅሩ እንባላለን። ግን ቁርአን መቅራቱ ጥቅሙ ምንድን ነው የሚለውን ነገር አናቅም፣ አይነገረንም። ስለዚህ እናንተ ደግሞ ስትማሩ ቁርአንን ስትቀሩም ሆነ ስለ ኢጃብ ስትማሩም ሆነ ስለ ተውሂድ ስትማሩም ሆነ ስለምንም ነገር ስትማሩ በዲን ኢስላም ላይ ለልጆቻችሁ ያላችሁን ነገር ለልጆቻችሁ ታካፍላላችሁ። ስለዚህ ለራሴ ብቻ አይደለም፣ ነገ ህይወት አለኝ፣ ነገ ልጆች አሉኝ ምናምን ብለን ማሰብ አለብን። ዛሬ የምማረው ነገር ለእኔ ብቻ አይደለም፣ እኔ ላይ ብቻ የሚቆም ነገር አይደለም ብላችሁ ሰዱት። በተለይ በአሁን ሰዓት ላይ እኔ አላቅም፣ በጣም ነው የሚያስፈራውም የሚያስደነግጠውም። እህቶቼ ተማሩ። እንግዲህ ለዘመናት በጣም እያገለገለ ያለው ሆረል አይን ግሩፕ ተቀላቀሉ። ሆረል አይን ላይ ከመጣችሁ ምንም የምታጡት ነገር የለም። ቁርአን ብትፈልጉ፣ ሐዲስ ብትፈልጉ የፈለጋችሁትን ነገር መማር ትችላላችሁ። ኡስታዞቻችንን ደግሞ አላህ ረጅም ጤናና እድሜ አላህ ይስጣቸው። እነሱ ደከመኝ ሰለቸኝ ሳይሉ እያስተማሩን ነው። እኛ ደግሞ ለመማር ዝግጁ መሆን አለብን። ምክንያቱም እነሱ ኡማው የተሻለ እንዲሆን ነው እየለፉ ያሉት። ኡማው የተሻለ እንዲሆን በጣም እየደከሙ ነው። ያለ ደሞዝ ነው የሚያገለግሉት፣ ያለ ምንም ነገር ነው የሚያገለግሉት። በክፍያ አይደለም፣ በነፃ ነው የሚያስተምሩት። እንደኛ ቤተሰብ አላቸው፣ እንደኛ የሚያስተዳደሩት ነገር አለ። ስለዚህ ግን ያ ነገር አልገደባቸውም እኛን ለማስተማር ማለት ነው። አሁን ላይ ፕራንክ የሚሰራበት ቦታ ላይ ሐቂቃ ማለት ነው፣ ፕራንክ የሚሰራበት ቦታ ላይ ብትሄዱ በነጥብ ነው እንትኑ ላይኩ። ግን ስለ እምነት የሚወራበት ቦታ ላይ እምነት የሚማሩበት ቦታ ላይ ብትሄዱ ላይክ የለም፣ እይታ የለም። የዚህን ያህል ወርደናል። ስለዚህ እባካችሁ እምነት የሚያስተምሩበት ቦታ ላይ እኔ ጋር ላይክ አታድርጉ፣ አልፈልግም። እምነታችሁን ተማሩ። እውነቴን ነው የምላችሁ። ከእምነት በላይ ምንም ነገር የለም እዚህ ዱንያ ላይ ማለት ነው። እና ስለዚህ የእምነት ቦታ ላይ እየሄዳችሁ ተማሩ። በየትኛውም ሶሻል ሚዲያ አሁን ላይ እኮ ማሻላ
ምንም አይጠበቅብንም። ስልካችን ላይ ቁጭ ብለን ስልካችን ላይ ከፍተን መማር እንችላለን፣ ማወቅ እንችላለን። ለማወቅ ፈቃደኛ እስከሆነ ድረስ ማንኛውን ነገር ማወቅ እንችላለን። ስለዚህ እባካችሁ እህቶቼ ተማሩ፣ ወቁ። እወዳችኋለሁ። ይህንን ቪዲዮ ደግሞ ሳላስቸገርኳችሁ ለብዙ ቤተሰቦቼ ሼር አድርጉና እነሱም ይጋበዙ፣ ይምጡ፣ ይማሩ እላችኋለሁ። እወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ሰላማችሁ ብዛልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።